ተወልዷልና የዓለም መድኃኒት ተወልዷልና። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ አደረሰን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሳችሁ። እንኳን ለገና በዓል አደረሳችሁ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ኃያል ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ተወልዷልና የዓለም መድኃኒት ተወልዷልና። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር፣ የአንድነት፣ የመተሳሰብ አብሮ የመሻገር እንዲሆንልን እመኛለሁ። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 9 ቁጥር 1 ላይ ሲናገር ተጨንቃ ለነበረች ጨለማ አይሆንም ይላል። ለምን ሲል ቁጥር 6 ላይ ሲናገር ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ጌታ ኢየሱስ ክርስቶስ ወደ ምድር ሊያድነን መጥቷል። ጌታ ይባርካችሁ። ተወልዷልና የዓለም መድኃኒት ተወልዷል። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይሄን የእንኳን አደረሳችሁ መልእክቴ በገሊላ ኢንተርናሽናል ሴሚናሪ የቦርድ አባላት ስም ላቀርብ ወዳለው፣ እንዲሁም የገሊላ ኢንተርናሽናል ሴሚናሪ የአካዳሚክ እንዲሁም ደግሞ አስተዳደር ሰራተኞች በሙሉ እንዲሁም ለውድ እንቁ ለሆኑ ተማሪዎቻችን በሙሉ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ልደት መታሰቢያ በዓል አደረሳችሁ። ይህን በዓል ስናከብር በመጽሐፍ ቅዱስ ጳውሎስ ለፊልጵስዩስ ሰዎች የመከረውን ምክር ለማንሳት ፈልጋለሁ። በእኛም መካከል መተሳሰብ እንዲሆን፣ ይሄ ባህል የፍቅር እንዲሆን፣ እርስ በርስ የምንከባበርበት መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ ያሳየውን ይህን ታላቅ መስዋዕትነት ዝቅ ማለትን ከሱ እንድንማር ጥሬን ለመላው የክርስትና እምነት ተከታዮች በሙሉ አስተላልፋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። ተወልዷልና የዓለም መድኃኒት ተወልዷል። ለገሊላ ኢንተርናሽናል ሴሚናሪም ተማሪዎች፣ የአስተዳደር ሰራተኞች፣ መምህራን እንዲሁም በአገር ውስጥም ከሀገር ውጭ ያላችሁ ተማሪዎቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በጌታችን መወለድ ሰላም ሆኖልናል። በእርሱ መወለድ እረፍት ሆኖልናል። በእርሱ መወለድ ብርሃን ሆኖልናል። በእርሱ መወለድ ፍቅር በዝቶልናል። ውድ ቤተሰቦቻችን መልካም የገና በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። ተወልዷልና የዓለም መድኃኒት ተወልዷል። ውድ የገሊላ ኢንተርናሽናል ሴሚናሪ ማህበረሰብ፣ ሰራተኞች፣ መምህራን እንዲሁም ደግሞ ወዳጆች እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ አደረሰን። ይህን በዓል ስናከብር ሁላችንም የተወለደልንን ክርስቶስ ኢየሱስን እያሰብን እንድናከብር አደራላለሁ። ተወልዷልና የዓለም መድኃኒት ተወልዷል። በገሊላ ኢንተርናሽናል ሴሚናሪም ስታፎች፣ መምህራን እንዲሁም ደግሞ የአስተዳደር ሰራተኞች እንኳን ለገና በዓል አደረሳችሁ። በዓሉ የደስታ የሰላምና የፍቅር እንዲሆንላችሁ እመኛለሁ። አመሰግናለሁ። ተወልዷልና የዓለም መድኃኒት ተወልዷል። ውድ የገሊላ ኢንተርናሽናል ሴሚናሪ ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሳችሁ ለማለት ፈልጋለሁ። ይህ ጌታችን ኢየሱስ ክርስቶስ የተወለደበት ታሪክ ከሌሎች የመወለድ ታሪኮች በጣም የተለየ ነው። ታላቁ የእግዚአብሔር ፍቅር ለሰው ልጆች የተገለጠበት ዕለት ስለሆነ በዚህ ድንቅ የእግዚአብሔር ፍቅር ሕይወታችን፣ ኑሯችንና አገልግሎታችን እንዲመራ እያሳሰብኩ በዓሉ የሰላም፣ የደስታ፣ የበረከት እንዲሆንላችሁ እመኛለሁ። አመሰግናለሁ። ተወልዷልና የዓለም መድኃኒት ተወልዷልና የዓለም መድኃኒት ተወልዷልና የዓለም መድኃኒት ተወልዷልና የዓለም እንኳን ለጌታችን ደሙ
መድኃኒትም ለሆነው እግዚአብሔር ልጅ ለሆነው ራሱ እግዚአብሔር ለሆነው አልፋና ኦሜጋ መጀመሪያም መጨረሻም ለሆነው ለአዳኛችን ለልደት መታሰቢያ በዓል በሰላም አደረሳችሁ። መጽሐፍ ምን እንደሚል ታውቃላችሁ? ኢሳይያስ ላይ ሲወለድ ዝም ብሎ አንድ የሆነ ነገር ብቻ አይደለም የተከናወነው። አንድ በጣም በምድር ታሪክ ላይ ታይቶ ተሰምቶ ማይታወቅ በጣም ዩኒክ የሆነ ነገር ኤክስፔክት ማይደረግ ነገር ነው የሆነው። ምንድነው ካላችሁ የጨለማ ዘመን ነበር። ያ የጨለማ ዘመን ከዚህ በኋላ አይሆንም የተባለበት እኮ ነው። ይሄ መወለዱ እኮ ማለት ከዚህ በኋላ ጨለማ አይሆንም፣ አንድ አዋጅ ወጥቷል፣ ተወልዷል፣ ጨለማ አይሆንም የተባለበት ቀን ነው። ይሄ ዝም ብሎ ኦርዲናሪ ቀን አይደለም። እኔ ድካሜን አላስብም፣ ተወልዶልኛል። በእርሱ ህይወት ነበረች ይላል። ህይወትም የሰው ብርሃን ነበረች። ህይወት በሱ በክርስቶስ ህይወት ነኝ አላለም። ህይወት በሱ ውስጥ ናት አለ። እንደገናም ደግሞ መጣና ህይወትም ደግሞ የሰው ብርሃን ነበረች፣ ብርሃንም በጨለማ ያበራል ይልና ጨለማው አላሸነፈውም። የማይሸነፍ ስፔር ምናምን የሌለው ምንም ነገር የማይነካው አስተማማኝ የሆነ ብርሃን፣ ለዘላለም የሆነ ብርሃን። ለዘላለም ማለት እቺ ምድር እስክታልቅ ብቻም አይደለም፣ ያኛውም ዓለም ከመጣ በኋላ ከፊቱ በሚወጣው ብርሃን እያገኘ እንኖራለን። መጽሐፍ ሲናገር ምን እንደሚታወቃላችሁ ጌታ ሲመጣ ብርሃን ጨረቃ ብርሃን አትሰጥም፣ ፀሐይ ማት ትጨልማለች ይላል። ከዋክብት እንደም ጠብጠብ ይላሉ ይረግፋሉ ይላል። የትኛውም በምድራችን ላይ ኢነርጂ ብርሃን የሚሰጥ ነገር ሁሉ በፊቱ አቅም አይኖርም። እሱ ብቻውን ብርሃን ሆኖ ለዘላለም እንኖራለን። ሌላ በክርስቶስ ኢየሱስ መምጣት የሆነልን ነገር በጣም ኢምፖርታንቱ ነገር በአዳም ኃጢአት ምክንያት የሰው ልጅ በመንፈሱ ዲስኮኔክት ሆኖ ነበር አይደል? በነፍስና በስጋ ነበረ ነገር ይሆነው። አሁን ክርስቶስ ኢየሱስ ሲመጣ ደግሞ ያቺን ነገር መልሶ ሪኮኔክት አደረጋት። ሪኮኔክት ሲያደርግ አሁን ከዚህ በኋላ አዲስ ኪዳን በመንፈስ ነው፣ በስጋ አይደለም፣ በስራ አይደለም። ስለዚህ በመንፈስ ሆኖልናል። ይህ መንፈስ ስለሰጠን እናመሰግነዋለን። በመንፈስ ደግሞ እንድንመላለስ ስለሚረዳን ደግሞ ስሙ የተባረከ ነው። ሰክሎች ሊሰግዱለት መጡ፣ ከርቤና ዕጣን ወርቅንም አመጡ። ሰባ ሰገሎች ሊሰግዱለት መጡ፣ ከርቤና ዕጣን ወርቅንም አመጡ። የንጋት ኮከብ ያለን ሁሉ ንጉሥ በቤተልሔም ተወልዷል ኢየሱስ። የንጋት ኮከብ ያለን ሁሉ ንጉሥ በቤተልሔም ተወልዷል ኢየሱስ። ጳውሎስና ሲላስ በእስር ቤት ተጥለው እያለ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ተወልዷልና የዓለም መድኃኒት ተወልዷልና የዓለም መድኃኒት ተወልዷልና የዓለም መድኃኒት ተወልዷልና የዓለም